መላኩን ወደዋለሁ እኔስ ገብርኤልን ወደዋለሁ እኔስ መላኩን ወደዋለሁ መላኩን እለዋለሁ አብሳሪውም እለዋለሁ የግቢውም እለዋለሁ የቁልቢው እለዋለሁ ፈጥኖ ደራሽ እለዋለሁ እኔስ መላኩን ወደዋለሁ። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸዋል። ከልቤ ነው እማምላክ እማምነው እንደምናገር ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። እውነት ነው። ሁላችሁንም ቅዱስ ገብርኤል ጸሎታችሁን ይስማችሁ። በተለይ በጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትህ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። የረቡዕና ዓርብን 2 ቀን ቢሆንም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን አንድ ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የጌና የልደት ዋዜማና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕም ይዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ደቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው እና ይሄንን ባለማስተዋስ ይመስለኛል ስንጾም አይደል የሰንበት ነው ጋድ የሚባል የለም። ይሄ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛው ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም። ሰውን በቃ አንድ ላይ ነው የሚጾመው ተደርቦ ቢውል። በዓለ ማርያም እሑድ ቀን ቢውል ሰኞ ስለእመቤታችን ለብቻ አክብር ልንለው አንችልም። አንድን ሰው በቃ እሑድ ቀን ውሏል፣ ሰንበትን አርፎ ውሏል ሰውየው፣ በቃ በቂ ነው። ልክ እንደዚያ ነው ይሄም የሚታየው። አብሮ ተጾሟል። መጨረሻው ቀን 43ኛው ቀን ጋድ ነው ብለን እናምናለን። ይሄንን በማሰብ አንዳንዶቹ ያው በጎ ሐሳቤ ነው፣ ግን በቀኖና እስካልተወሰነ ድረስ አወዛጋቢ ስለሚሆን ብንተው ይሻላል ብለን ነው። ወደ 14 ቢመጣ ጾም ብሎ የሚያስቡ ሰዎች አሉ። አሁን የልደት ጾም መነሻው 15 ነው አይደል? ህዳር 15 ይጀምራል። ታኅሳስ 28 ወይም ደግሞ 29 ፋሲካው ይሆናል ማለት ነው። ያንን አንድ ቀን ለመጨመር ብለው ወደ 14 ያመጡትና ቀኖናዊ ስላልሆነ አከራካሪ ይሆናል። አብያተ ክርስቲያናት ይቸገራሉ።
ለምእመናን ምን ብለው ማወጅ እንዳለባቸው እንጂ አንዳንዶቹ ከበጎ ሐሳብ የተነሳ ነው 14 ቢሆን ብለው የሚያውጁት። ሆኖም ግን ቀኖናዊ የሆነውን ብቻ ብንይዝ ለአከራካሪነቱ ምኑ ይጠፋልናል፣ ከክርክር ነፃ እንሆናለን። ስለዚህ በ15 እንጀምራለን፣ በ28 ወይም ደግሞ በ29 መጨረሻውን እናደርጋለን በሚል ነው እንግዲህ የምንይዘው ማለት ነው። ገና ጾም ላይ ጋዳ አንዳንድ ቀን እየጨመርን እንጾማለን። በባለፈው አመት ላይ አንድ ጨምረን ስለጾምን በአሁኑ ላይ ሮብ ቢሆን እንበላለን ማለት ነው። ምክንያቱም በባለፈው አመት ላይ አንድ ጨምረን ስለጾምን ማለት ነው። ሁሌም አንድ ተጨምሮ የሚጾመው እንደዚህ በየአመቱ ሲመጣ አርብ ሮብ ላይ ሲገጥም እንድንበላ ነው ማለት ነው። ቀድመን ስለጾምነው ነው። ለዛ ነው ጋድ የተጨመረው ገና ጾም ላይ። አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ፣ አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድም አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነብዩ ማን ነው? ሙሴ ነው። ሙሴ ኮልታፋ የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰውን አፈጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈጉባኤ አርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም እግዚአብሔር። እዚህ ላቸዋል ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብጽን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው፣ ለእስራኤላዊው አግዞ ግብጻዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው፣ ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለው። ስንት ዓመት ሲሞላ? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? 40 ዓመት። ደና ጉልበት ያለው መቼ ነው? አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለኔ ምንም አይሰራም። ግብጽ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ህዝቤን ነፃ አውጣል። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን። ለምን? እግዚአብሔር በእኛ እውቀት አይሰራም። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ። በታሪኩ ሰርቶ ያውቅ። 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ ይገለጣል። በቃ እግዚአብሔር በደካሞች ነው የሚሰራው። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቶናል። በተሰጠን ጸጋ እንድናገለግል ግን ምን አለ? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው መክረሃል። እዚህ መሃል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድን ነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድን ነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከእኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም ብለን የምንጠይቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን። አሜን። ስኬታማ ስትሆኑ ኃይልን የሰጣችሁ እግዚአብሔር እንደሆነ አስቡ። በስኬታችሁ ሰዓት ላይ እግዚአብሔርን ማስቀደም አለባችሁ። አሁን ካለብህ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘቁት ብለናል። የሚያልፍ ስላልመሰለን ተጨንቀናል። ያሻግራል፣ እግዚአብሔር ታላቅ ነው። ያኖራል፣ እግዚአብሔር ታላቅ ነው። ያነጋል፣ እግዚአብሔር ታላቅ ነው። በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል። ጨለማ በእርሱ ዘንድ ከቶ አይጨልምም። የማያልፍ መከራ የለም። ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል። በመከራ ላለነው ለእኔና ለእናንተ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ከምትችለው በላይ እንዳትፈተን የሚጠብቅ እግዚአብሔር ታማኝ ነው። የሚጠብቅ አይተኛም። ስለዚህ የጠላት ጦር ቢበዛም የማን ይበልጣል? ከእግዚአብሔር ጦር አይበልጥም። ብዙ ፈተና ቢበዛም
ከእግዚአብሔር አይበልጥም። ለሰው የማይቻል ለማን ይቻላል? ሁሉም ነገር በእግዚአብሔር ዓይን ቀላል ነው። ሁለተኛ ነገሥት ምዕራፍ 3 ይሄ በእግዚአብሔር ዓይን ቀላል ነው ይላል። አንቺ የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል፣ መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ፣ ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግስት ትልቁን ኃጢአት ጸጥ ያደርጋል ይላል መጽሐፍ። ታገሱ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ታማኝ አባት ነው። ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋል? እስኪ የዛኔ ቃና ዘገሊላ አስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይለቅና ያንተ ጣፋጭ ይቀጥል። እጠብቅሃለሁ። ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጣ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች። ይታወቃል። ጌታ እግዚአብሔር ምስጢሩ ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ። ከብርሃኑ በፊት ጨለማ መኖሩ፣ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው። ይሄማ አለ። ወጣቶች አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ጠብቁት፣ አትጣደፉ፣ ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደቡ። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አስብ። እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብጽ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው ያስጠብቀ። እናስ ጠብቁት፣ ጠብቁት። እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣቸዋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። እያየናት አይደል? ዓለም እንደዚህ ነው። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለን፣ ጠብቅሃለሁ። በሁሉም ነገር ላይ ትዕግስት አስፈላጊ ነገር ነው። ጌታ ሆይ ባስቀመጥከኝ ቦታ ላይ ጠብቅሃለሁ ብላችሁ ሰይጣንን አሳፍሩት። የዛሬው ቪዲዮአችን እንመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ ውጡ። ላይክ ማድረግ እንዳይረሳ አደራ። ቻው ቻው። የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምን እንላለን? ጎበዝ ልናልቅ ነው። ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። ክፉ ሰው ለምን አንድ ሺው አይፈለፈልም? እግዚአብሔር ነው። አቤቱ በአንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው ክፉ ሰዎችን ዕድሜ የሚሰጣቸው።